ክብር ለአምላካችን ለእግዚአብሔር ይሁን። በውጭም በሀገር ውስጥም ያላችሁ ወገኖች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ በሌላ ሀሳብ ልሞግታችሁ መጥቻለሁ። መልእክቴን ከመጀመር በፊት በአንድ ሀሳብ ብጀምር ደስ ይለኛል። ባሳለፍነው ዓመት አንድ ወዳጄ ይደውልልኛል። ስልክ ደውሎ የሚነግረኝ ነገር ምንድን ነው? እባክን ታገለግለኝ እፈልጋለሁ ነው ያለኝ እና በምን ርዕስ ነው ምናምን እንኳን አላልኩም። በቃ አንተን ማገልገል አግኝቼ ነው ወይ በብዙ ደስታ ነው። ቢሮ ትመጣለህ፣ ቤት ትመጣለህ ነው? እንደሱ አይደለም። ከውጭ የምትመጣ ቤተሰብ አለች እና እሷን ከኤርፖርት ማምጣት ነው አለኝ። አሁን ከሆነ እንኳን አልችልም፣ ሌሎች አገልግሎቶች አሉኝ እና ባይሆን እንግዲህ ወደ አይ ዶንት ኖ ወደ በኋላ ወደ በኋላ ነው፣ በቃ ችግር የለም በኋላ ነው አለኝ። እሺ በብዙ ደስታ አገለግልሃለሁ አልኩት። ስልኩ ተዘጋ። ከዛ ሰዓቱ ደረሰ። ደወለ፣ መጣ። አብረን ተያይዘን ወደ ኤርፖርት አቀናን እና መንገድ እንደጀመርን ልጅቷ ለካ ኤርፖርት ቀድማ ደርሳ ከሰው ስልክ ተውሳ ስልክ ደውላለች እና ያወራታል። መጣሽ ወይ ምናምን፣ አዎ ደርሻለሁ ትለዋለች። ሰው ፍጥነት ጀምሬ መንዳት ጀመርኩኝ። ተያይዘን ኤርፖርት ገባን። ከዛ በኋላ እንግዲህ ልጅቷን ወዲያው አገኘናት። አልቆምንም። ወዲያው ሻንጣዋን ጫጭነን ወደ ቤት ተመለስን እና ቤት ከመጣን በኋላ ሻንጣውን አወረድን። እኔም እሱን ተጋግዘን ሻንጣውን አወረድን። ሻንጣው ወረደ። ሻንጣው ከወረደ በኋላ በቃ እንደው ኪሴን ዳበስ ሲያደርግ አየሁት። ምንድን ነው እንደ ባህላችን እንደው ምንድን ነው አይሆንም ምናምን አልኩኝ። እኔም አይ ምን ያንተ መኪና በውሃ ይሄድ፣ ያው ዞሮ ዞሮ በቤንዝል አይደለም የሄደው፣ ያስፈልግሃል አለኝ። ዋው ብዬ ተገርሜ በቃ አትገባም ያሉኝ ነው። አልገባም አልኳቸው። ባይሆን ሌላ ቀን መጥቼ ጎበኛቸዋለሁ፣ ሌላ ቀን መጥቼ አያቸዋለሁ ብዬ መኪና አስነስቼ ሄድኩኝ። በምሽት ላይ ተግባር የሚገባኝ ተግባሮች በሙሉ አከናወንኩ፣ ጨረስኩ። በኋላም ተኛሁ። በሚቀጥለው ቀንም ወደ ቢሮ ነው ያቀናሁት። አላየሁትም። እንደ ድንገት 6 ሰዓት አካባቢ ኪሴ ስገባ ያለው $100 ነው። በጣም ነው የተገረምኩት። በጣም ነግራችሁ ከምችለው በላይ ነው የተገረምኩት ላይ የተደነኩትና $100 ዋው! ዊች ሚንስ በሌላ ቋንቋ በእኛ ሲተረጎም 12,000 ብር 13,000 ብር አካባቢ ነው እንግዲህ እና በጣም ትልቅ ብር ነው። ደግሞ ብሩ ደግሞ ያስፈልገኝ ነበር እና አገለግላለሁ ብዬ ሄጄ ተገልግዬ ነው የመጣሁት። ሰው ጠቅማለሁ ብዬ ሄጄ ተጠቅሜ ነው የመጣሁት። አገዝኩ ብዬ ሄጄ ታግዤ ነው የመጣሁት እና በማገልገል ውስጥ ያለውን በረከት ሼር ላደርጋቸው ነው። እግዚአብሔር አገልግሉኝ ሲል ምን እያለ ነው ያለው? እስቲ አገልግለኝ ብሎ ሲናገር ምን እያለ ነው ያለው? እስራኤላውያኖችን በሙሴ አማካኝነት ያገለግለኝ ዘንድ ሕዝቤን ልቀቅ ብሎ ሙሴ ለፈርዖን ሲነግረው ምን እያለ ነበር ያለው? በትክክል ያገለገለው ማን ነበር? የእስራኤል ሕዝብ ወይስ እግዚአብሔር? በምድረ በዳ ላይ አለት ሰንጥቆ ውሃ ያጠጣ ማን ነው? እሱ እግዚአብሔር ነው። ቀይ ባህርን የከፈለላቸው ማን ነው? እሱ እግዚአብሔር ነው። ከሰማይ መናን ያወረደ ማን ነው? እሱ እግዚአብሔር ነው። ጠላቶቻቸውን በባህር ያሰመጠ ማን ነው? እሱ እግዚአብሔር ነው። እነሱን በደረቅ መሬት ያሻገረ ማን ነው? እሱ እግዚአብሔር ነው። ስለዚህ ያገለግል ያለው ማን ነው? እሱ ነው። ግን ያለው ምንድን ነው? ያገለግለኝ ዘንድ ሕዝቤን ልቀቅ። አየህ፣ ለማገልገል በተነሳ ቁጥር የሰራዊቱ አምላክ ቅዱስ እግዚአብሔር አንተን ለማገልገል በደጅ ነው ያለው። ታስታውስ እንደሆነ በዮሐንስ ወንጌል ምዕራፍ 4 ላይ ያች ሴት ውሃ አጠጪኝ ብሎ ጌታ ሲናገራት፣ እሷም ደግሞ አንተ አይሁዳዊ ሆነ እንዴት እኔ ከሰማርያዊ ከመሆን ሴት ውሃ ጠይቃለህ? ከዛ ዲያሎግ በኋላ ግን እሱ የህይወት ውሃ ሰጠት እንመለከታለን። ሲጀምር እሱ ውሃም የጠየቃት እሷን ጥም ሊያረካ ነው። በማገልገል ውስጥ ያለው ሁልጊዜም መገልገል ብቻ ነው። የሰረብቷ ሴት ኤልያስን በቃ እፍኝ ዱቄት ነች ያለችው በማሰሮ ማድጋ፣ እሷን ዛሬ በልተን እንሞታለን ብላ ስትል አምጪና እሷን አላት። እሷን ወስዳ ነው ኤልያስን ያገለገለችው። ግን በረሃቡ ዘመን በሙሉ ምግብ ከሷ ቤት አልጠፋም። አያችሁ፣ በማገልገል ውስጥ ሁልጊዜም ያለው መገልገል ብቻ ነው። የሰራዊቱ አምላክ ቅዱስ እግዚአብሔር ዓይኖቻችንን ይክፈት። ኢዮብ ለወዳጆቹ በጸለየ ጊዜ ነው እግዚአብሔር ቃል ለሱ የሚነግረው። ኢዮብ ለራሱ አይደለም የጸለየው፣ ለወዳጆቹ በጸለየ ጊዜ የሰራዊቱ አምላክ ቅዱስ እግዚአብሔር የኢዮብን ምርኮ ሲመለስለት እንመለከታለን። ነገሮችን ስለተቀበልን ሳይሆን እግዚአብሔር ሕይወቱን ስለሰጠን ሁሌም እናገለግላለን። ለምን ከተባለ የሰራዊቱ አምላክ እግዚአብሔር ሕይወቱን ለኛ ስላካፈለ ማለት ነው። በማገልገል ውስጥ ያለውን መገልገል እውነት ዛሬ እግዚአብሔር ዓይኖቻችንን ከፍቶ ያሳየን እሞግታለሁ። ሁሌም በድቁና የምታገለግሉ
በሽምግልና የምታገለግሉ፣ በወጣት ህብረት የምታገለግሉ፣ በዝማሬ የምታገለግሉ፣ በናታኒም የምታገለግሉ፣ ምናልባት ከሰዎች ንግግር የተነሳ ተስፋ ቆርጣችሁ፣ ከሰዎች ቃል የተነሳ ተስፋ ቆርጣችሁ ወደኋላ ያፈገፍጋችሁ ትኖሩ ይሆን? አላውቅም። አገልግሉኝ ያላችሁ ጌታ ነው። ጌታን እያየን እናገልግል። ብድራታችን ታላቅ ነው። በማገልገል ውስጥ ሁልጊዜም ያለው መገልገል ነው። ጌታ ዘመናችሁን ይባርክ።